ዛሬ የምስራች አለኝ። ዛሬ የምስራች አለኝ። የኔን መልእክት ለሚሰሙ ሁሉ ደጉ ሳምራዊ ወደ እናንተ ጎራ ብለዋል። ዘመድ ጥሏችሁ ያለፈ የጠበቃችሁት ሰው ያልመጣላችሁ፣ ለችግር ቀን ይሆነኛል ብላችሁ የጠበቃችሁት ዘመዳችሁ፣ የቅርብ ወዳጆቻችሁ አይቶ እንዳላየ ጥሎ ሲያልፉ፣ ገለል ብሎ ሲያልፍ፣ ወገን ለሌለው ዘመድ ለሌለው ማንም ርቆ ለሄደው ሰው ደጉ ሳምራዊ ጎራ ይላል። ሰላም እና ጸጋ ይብዛላችሁ ውድ ቤተሰቦቻችን፣ እንዴት ናችሁልኝ? ዛሬ አንድ የምስራች ይዤላችሁ መጥቻለሁ። ይህም የምስራች ምንድነው መሰላችሁ? ሉቃስ ምዕራፍ 10 ቁጥር 30 ላይ አንድ ታሪክ እንመለከታለን። አንድ ሕግ አዋቂ ኢየሱስ ክርስቶስን ሊፈትን ፈልጎ ወደሱ መጣና ለመዳን ምን ማድረግ እንዳለበት ይጠይቃል። እሱስ መጽሐፉስ ምን እንዳል ብሎ ሲጠይቀው መጽሐፍማ ፈጣሪ አምላክን በፍጹም ልብ ውደድ ይላል፣ ባልንጀራህን እንደራስህ አድርገህ ውደድ ይላል ብሎ መጽሐፍ የሚለው ለሱ መልስ ይመልስልናል። በዚህን ጊዜ አንተ ምንድነው እንደዚሁ አድርግ ብሎ ሲመልስለት ባልንጀራዬ ማን ነው ብሎ ይጠይቃል። ባልንጀራዬ ማን ነው? ባልንጀራዬ ማን ነው ለሚለው ጥያቄ ጌታ ኢየሱስ ክርስቶስ ይሄንን ምሳሌ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ በሚወርድበት ጊዜ በወንበዴዎች እጅ ላይ ወደቀ። በወንበዴዎች እጅ ላይ ወደቀ ብሎ ምሳሌ ሰጥተዋል። እና እነዚህ ወንበዴዎች ይሄንን ከኢየሩሳሌም የመጣ አይሁዳዊ ሰውዬ ቀጠቀጡት፣ ደበደቡት፣ ገፈፉት፣ ልብሱን ገፎ ራቁቱን አደረጉት። ከዛ በሞት አፋፍ ላይ ሲሆን በቃ ሞቷል ብሎ ጥሎት ሄዱ። ይሄ ወንበዴ እጅ የወደቀ ሰው፣ ይሄ ወንበዴዎች ዘራፊዎች እጅ ላይ የወደቀ ሰው ያለው አማራጭ ዝም ብሎ ራሱን መስጠት ነው። ይህ ሰው ወንበዴዎች እጅ ላይ ወደቀ። በሱ ጥፋትም ይሁን በሰዎችም ጥፋት ይሁን ብቻ ግን መጽሐፍ እንደሚነግረን ይህ ሰው በወንበዴዎች እጅ ላይ ወድቋል። ወንበዴዎችም አገኙት፣ ልብሱን ገፈፉት፣ በሞት አፋፍ ላይ ጥሎት ሄዱ። ተጣለ። ደም በደም ሆኗል፣ ጭቃ በጭቃ ሆኗል። ሰውነቱና አዋራው ምናምኑ ተቀላቅሏል። ሰውየው ዲስፊገርድ ሆኗል። በዚህን ጊዜ ነው አንድ ካህን መጣ። ካህኑ አየና፣ በእርግጥ ካህን ነው፣ የሱ ወገን ነው። አየና ገለል ብሎ አለፈ ይላል መጽሐፍ። ገለል ብሎ አለፈ፣ አየና እንዳላየ አድርጓል። የሚያሳዝነው ፓርት ሌዋዊም መጣ፣ እሱም እንዳየ ገለል ብሎ አለፈ። ደስ የሚለው የምስራች እዚህ ጋር ነው። የሱ ወገን ያልሆነ፣ እሱ ሲጠብቆ የነበረው ሰው ያልሆነ፣ ይደርስልኛል ተስፋ አደርጋለሁ ብሎ ሲጠብቅ የነበረው ሰውዬ ያልሆነ ሌላ ሳምራዊ ሰውዬ መጣ። በጣም የሚገርም ሜሴጅ እዚህ ጋር ነው ያለው። ይህ ሳምራዊ ሰውዬ ወደርሱ መጣ። ሰውዬው ያለበትን ሁኔታ አየ። እንደተደበደበ፣ እንደተቀጠቀጠ፣ በሞት አፋፍ ላይ እንዳለ፣ ማንም የሚደርስለት ሰው እንደሌለ አየ። ማየቱ ብቻ አይደለም አዘነለት ይላል። ሰውዬው ያለበትን ሁኔታ አየና ተረዳ። ሁኔታውን ከተረዳ በኋላ ይህ ደጉ ሳምራዊ ያደረገው ምንድነው መሰላችሁ? አዘነለት። አዝኖ ብቻ ብሎ ከንፈሩን መጥቶ አላለፈ። ኔክስት ስቴፕ ወደሚመጣው መጣ። ምን አደረገ መሰላችሁ? ህመሙን ለመፈወስ ህመሙን አከመለት። ምን አድርጎ ነው መሰላችሁ ያከመለት? ወይን ጠጅ ያፈሰሰለት፣ ወይን ጠጅና ዘይት አድርጎበት ድሬሲንግ በሚለው በአሁኑ ሜዲካል ቋንቋ አከመውና አሽጎ በራሱ አህያ ላይ አስቀምጦ ወደ ማደሪያ ቦታ ወሰደው። ወደ ማደሪያ ቦታ ወስዶ ይሄ ሰው በሞት አፋፍ ላይ የተጣለውን ሰውዬ ገስት ሃውስ ወሰደው፣ አሳረፈው። ይህ ሰው ለዛ የገስት ሃውሱ ባለቤት፣ ለእንግዳ ማረፋ ባለቤት 2 ዲናር ሰጠና ሌላ ኤክስትራ ወጪም ቢያስፈልግ እኔ ስመለስ እከፍላለሁ፣ ይሄንን ሰው አደራ ጠብቆ ብሎ ይሄዳል። አስባችኋል? ኢዳውን ሸፈነለት፣ ቁስሉን አከመለት፣ ኢዳውን ሸፈነለት።
ይህ ደጉ ሳምራዊ ለዚህ በሞት አፋፍ ላይ ለተጣለው ሰውዬ ምን አደረግለት ካላችሁኝ፣ መጀመሪያ ወደሱ መጣ፣ አየ፣ አዘነለት፣ ቁስሉን አከመለት። ቁስሉን ካከመለት በኋላ ኢዳውን ከፈለለት። ይሄ ደጉ ሳምራዊ ወደ ሰማዩ ጌታ አዳኛችንና መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርገን እንውሰደው። እኛ በኃጢአታችን ወድቀን ሞተን ሳለ ከእግዚአብሔር ጋር ተጣልተን ከፈጣሪያችን ተለያይተን እየኖርን ሳለ ይህ ደጉ ሳምራዊ ወደኛ ቤት ጎራ አለ። መጣና ኃጢአታችን አከመን፣ አጠበን፣ በደሙ አጠበን። በደሙ ካጠበን በኋላ ጥሎን ሄደ። ለአባቱ መንግስትና ካህናት አድርጎ እሱ ራሱ ሾመን፣ ልጆቹ አደረገን፣ ሹመት ሰጠን፣ ክብር ሰጠን፣ ኃላፊነት ሰጠን። እሱ ብቻ እንዳይመስላችሁ ያ ባለዕዳው እንዳይከሰን፣ ያ ባለዕዳው እንዳይወቅሰን የነበረልንን የኃጢአትን ዕዳ ሁሉ ከፈለልን። አሁን ጠላትን የሚከስበት ኃጢአትን የሚከስበት ምንም ዕዳ ቤቴ የቀረ የለም። ዛሬ የምስራች አለኝ። ዛሬ የምስራች አለኝ። የኔን መልእክት ለሚሰሙ ሁሉ ደጉ ሳምራዊ ወደ እናንተ ጎራ ብለዋል። ዘመድ ጥሏችሁ ያለፈ የጠበቃችሁት ሰው ያልመጣላችሁ፣ ለችግር ቀን ይሆነኛል ብላችሁ የጠበቃችሁት ዘመዳችሁ፣ የቅርብ ወዳጆቻችሁ አይቶ እንዳላየ ጥሎ ሲያልፉ፣ ገለል ብሎ ሲያልፍ አንድ ገለል የማይል አምላክ አለ። ገለል ብሎ የማልፍ ታማኝ አምላክ አለ። ስለዚህ በሩቅም በቅርብም ላላችሁ ዘመዶቼ፣ ወዳጆቼ አንድ መልእክት አለ። ማንም ጥላችሁ ይሂድ፣ ማንም ባላየ ይለፍ። ባላየ የማልፍ ገለል ብሎ የማይሄድ ታማኝ ጌታ ወደ አንቺ ጎራ ይላል። በየትኛም ሁኔታ ውስጥ በየትኛም ነገሮች ውስጥ ሁኑ፣ ዛሬ የምስራች ለእናንተ ያለኝ ሁኔታን አይቶ ገለል ብሎ የማይሄድ ይህ የሰማይ ንጉስ ወደ እናንተ ጎራ ይላል። ጎራ ማለቱ ብቻ አይደለም፣ ያዝንላችኋል። ያላችሁበት ሁኔታ አይቶ ያዝንላችኋል። ማዘኑ ብቻ አይደለም፣ ሰይጣን እናንተ ሲከስበት የነበረው እናንተ ሲቀጠቅጥበት የነበረውን የኃጢአት ዕዳ ሁሉ ይከፍላል። ላመናችሁት ዕዳችሁን ሁሉ ከፍሎላችኋል። አሁን ራሱ ላላመናችሁ፣ ልባችሁ በተለያየ ነገር ጭንቅ ውስጥ ስላላችሁ ይሄ ለእናንተ ትልቅ የምስራች ነው። ጥሎ የማልፍ ንጉስ ወደ እናንተ ጎራ ይላል። ይህ ንጉስ ዘርን አይም፣ ቀለምን አይም፣ ብሔርን አይም። እሱ ወደ ተጣሉት ጎራ ማለቱን ያውቅበታል። እሱ በሰው ወደ ተገፉት ጎራ ማለትን ያውቅበታል። ስለዚህ የኔ እህት በደንብ ስሚኝ። ዛሬ ማንም የለኝም፣ ሁሉም ክዶኛል፣ ሁሉም ከኔ ርቋል ለምትይ ነፍስ ዛሬ የምስራች አለኝ። ይሄን የምስራች ስሙ። ደጉ ሳምራዊ ወደ እናንተ ቤት ጎራ ብሏል። ደጉ ሳምራዊ ወደ አንቺ ጎራ ብሏል። የምስራቹ ይሄ ነው። ገለል ብሎ የማልፍ ወዳጃችሁ ወደ እናንተ ጎራ ይላል። ገለል ብሎ የማልፍ የነፍሳችሁ ወዳጅ ጌታ ኢየሱስ ክርስቶስ ወደ እናንተ ጎራ ይላል። ጥሏቸው አልፍም፣ አይቶ እንዳላየ ያደርገዋል። ምክንያቱም አስችሎም፣ ሆዱ አስችሎም ይወዳችኋል። በውድ ዋጋ ነው እናንተን የገዛው። በውድ ዋጋ እናንተን ስለገዛ ሌሎቹ ጥሎት እንዳይሄዱ፣ ሌሎቹ ገለል ብሎ እንዳለፉ እሱ ገለል ብሎ ማለት አይችልም። ስለዚህ ዓለም ለሚዋሻችሁ፣ ለሚያስጨንቃችሁ፣ ሰይጣን ለሚያስፈራራችሁ ዛሬ አንድ መልስ አለ። ጥሎ የማይጥል ታማኝ ወዳጅ አላችሁ። ጥሎ የማይሄድ ታማኝ ወዳጅ አላችሁ። ንገሩት ለዛ ለጠላታችሁ፣ አለ ከኔ ጋር አለ፣ አልጣለኝም፣ አልረሳኝ፣ አለ ከኔ ጋር አለ በሉት። ጌታ ኢየሱስ ክርስቶስ ከእናንተ ጋር አለ። ጥሎ የማይጥላችሁ ጌታ ኢየሱስ ክርስቶስ ከእናንተ ጋር አለ። ይህ ደጉ ሳምራዊ
አየ፣ አዘነለት፣ ቁስሉን አከመለት፣ በራሱ አህያ አድርጎ ወደ እንግዳ ማረፋ ወሰደው። ከዛስ ዕዳውን ሁሉ ከፈለለት። አሁን በቀራንዮ መስቀል ላይ የፈሰሰው የጌታችን የኢየሱስ ክርስቶስ ደም ኃጢአታችን ሁሉ ከኛ አስወግዶ ሲከሰን የነበረውን የኃጢአትን ዕዳ ሁሉ ከፍሎልን እንግዲህ ነፃ ናችሁ። እንግዲህ አንቺ ነፃ ነሽ። እንግዲህ አንተ ነፃ ነህ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁንላችሁ። ባይ ባይ። መልካም ጊዜ